الحمد لله رب العالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد إخواني في الله فإن أفضل أيام الدنيا لهي أيام العشر من ذي الحجة وأفضل أيام العشر ذي الحجة لهي يوم عرفة يتكبراتشو وندموچنا أباتوچ كدنيا كاناتوچ كهلوم بلاچنا تلك يميبالو كذو الحجة أسرو كاناتوچ ناتشو زاري زتننياو لا ينገኛለን ከነዚህ ከአስሩ በላጮች ደግሞ የዓረፋ ቀን ዛሬ የምንውለው ዛሬ ያለንበት ቀን የዓረፋ ቀን ከነዚህ ከአስሮቹም ይበልጣል አላሁ ተባረከ ወተዓላ ይወፍቀን ከሚጠቀሙበትም ያድርገን ከዒዳችንም ቀን ነው ነብዩ አለይሂ ሰላቱ ወሰላም ሐዲታቸው ላይ كما في سنن ابي داود بسند صحيح من حديث عقبة بن عامر رضي الله عنه أن النبي صلى الله عليه وسلم قال يوم عرفة ويوم النحر وأيام التشريق عيدنا أهل الإسلام نبي عليه الصلاة والسلام بزيتان لك حديثات شو أن أنت مسلم وجهوي يا عرفا كانكو عندهم دمو يا نحر كان أردن يمن نار دبت كان وأيام التشريق كعيد بوهالا يالو تسوستو كاناتوش مسلم وجهوي يعيداتشن كانو من بلابت من تتابت كانالو نبي عليه الصلاة والسلام ككاناتوش كلو بلاج يميبالو يزاريو كانو عرفة يميبالو جنزابي لما استكاكل ياهل ብዙ ሰዎች ጋር ያለው ግንዛቤ ዓረፋ የሚመስላቸው ከዙል ሒጃ አስረኛው ቀን ነው بمعنى ነገ ዒድ የሚሰገድበት ማለት ነው ይህ ስህተት ነው ዓረፋ ቀን ብሎ ማለት ከዙል ሒጃ 9ኛው ቀን ለዒድ አንድ ቀን ሲቀረው ዛሬ ያለንበት ቀን ማለት ነው ዓረፋ ትክክለኛ አረቦች ዘንድ የሚታወቀው ዓረፋ ማዓረፋ ተብሎ የተሰየመበት ምክንያት فمسلموች حجاجوች እንዳለ ተሰብስበው ዓረፋ ላይ ሄደው ስለሚቆሙ يوم عرفة تبالى الله تبارك وتعالى يوفقن يتكبراتشو وندموچ ይህ ታላቅ የሆነ ቀን ነው بعبادة بدعاء بذكر الله تبارك وتعالى بماوسات للناسالفው የሚገባ ታላቅ የሆነ ቀን ነው نبي عليه الصلاة والسلام حديثاቸው ላይ ምን ይላሉ خير الأيام قال صلى الله عليه وسلم خير الدعاء دعاء يوم عرفة وأفضل ما قلت أنا والنبيون من قبلي لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير كدعاء بلاج بلو مالت عرفا كان يمدرك دعاء نوالو نبي عليه الصلاة والسلام دعاء كدعاء وتبلاج بلو مالت عرفا كان يمدرك دعاء نو أربرتو دعاء لي عرفا كان جاتشون ودع الله زرقو الله تبارك وتعالى لمنو وانجلاتشو للراقف زندا ጌታችሁ ይምራችሁ ዘንዳ ተነሱ ተምሮላችኋል ጀነትን ግቡ ይላችሁ ዘንዳ እጃችሁን ወደ አላህ ተባረከ ወተዓላ ዘርግታችሁ ለምኑ ይሉናል ነብዩ አለይሂ ሰላቱ ወሰላም በዛሬው ቀን የዓረፋ ቀን በጫወታ የምናሳልፈው አይደለም ጉዞ ላይ ሆነን ተዘናግተን በዋዛ ሊያልፍ አይደለም የዓረፋ ቀን ቤት ያጸዳን ሴቶችን ያዘናጋን የምናልፈው ቀን አይደለም በል እንደውም የዱዓ ቀን አላህን የምንለምንበት ከወንጀላችን የምንመለስበት የምንፈልገውን ሐጃ አላህ ዘንድ የምናስቀምጥበት ቀን ነው አላሁ ተባረከ ወተዓላ ይወፍቀን ኢማሙ አልአውዛዒ አለይሂ ረህመቱላህ ምን ይላል አድረክቱ አቅዋመን كانوا يخبئون الدعوات ليوم عرفة ህዝቦችን አግኝቻለሁ አለ ዱዓን ያጠራቅሙ ነበር ለዓረፋ ቀን ዱዓቸውን ሰብስበው ይህንን ዱዓ የዓረፋ ቀን ለምንበታለሁ አላህን ለምንበታለሁ በዓረፋ ቀን ብለው ዱዓን ሲያጠራቅሙ አግኝቻቸዋለሁ አለ ኢማሙ አልአውዛዒ አለይሂ ረህመቱላህ ከፊሎች 50 ዓመት በሙሉ ዱዓን ያጠራቀምኩኝ የዓረፋ ቀን ሲመጣ ዱዓ አረግበታለሁ ንጋቱ አይመጣም ልክ እንደ ብርሃን እንደ ጠዋት እንደ ንጋት ዱዓይን አላህ ተቀብሎኝ ባየው እንጂ ይሉ ነበር አለይሂም ረህመቱላህ فلذا يهتالاك هنا كنو بدعاء الناس اللفو الله تبارك وتعالى يتجزان بتكبيرا بذكر بتهليل الله تبارك وتعالى يوسن يهن تالاك هنا كن لنكتونا لنالفو يقبل عندك النو أسره للسات كزام يانسنو يتجاوتن اندالف رمضان تزناقتن እየተጫወትን አለፈ ذو الحجة ገባ 10 ቀን ነው እንተቀም ተባለ ተዘናግተን
አለፈ እነሆ ትልቁን ቀን የዓረፋን ቀን አላሁ ተባረከ ወተዓላ አብቅቶናል በምን መልኩ ያሳለፍነው ነው በጫወታ ጉዞ ላይ ሆነን ተዘናግተን አላህን ተባረከ ወተዓላ ልንፈራ ይገባል ከዚህም የባሱ ሰዎች አሉ የዓረፋ ቀን ባይማርላቸው ወንጀላቸው እቅር ባይባሉ ወንጀል ላይ ሆነው ማዕሲያ ላይ ሆነው እየተጨማለቁ የሚያሳልፉት አሉ አላህ ተባረከ ወተዓላ ይጠብቀን ጉዞ ላይ ሆነው እየጨፈሩ እየደነሱ ከጫት ጋር ከሴቶች ጋር ተቀላቅለው የሚያሳልፉትም አሉ አላሁ ተባረከ ወተዓላ ይጠብቀንና ነገር ግን እኛ አሁን ያለውንም ጊዜ የቀረውንም ወቅት ሰዓት እንጠቀም ወደ አላህ ተባረከ ወተዓላ እጃችንን እንዘርጋ ያ አላህ ማረኝ ያ አላህ ወንጀሌ ብዙ ነው ያ አላህ አንተ ካልማርከኝ ወዴት ሄዳለሁ ያ አላህ እያልን አላህን ተባረከ ወተዓላ እንለምን ለቤተሰቦቻችን ለልጆቻችን ለእናት አባቶቻችን ለአህለል ኢስላም በአጠቃላይ ዱዓ እያረግን አላህ ተባረከ ወተዓላ ወንጀላችን እንዲምረን ቀኑን ማሳለፍ አለብን አላሁ ተባረከ ወተዓላ ይወፍቀን የስለሆነ ወንድሞች እንበርታ አላህን ተባረከ ወተዓላ እንፍራ ሌላው ደግሞ ወደ ቤተሰቦቻቸው የሚገቡ ወንድሞች ቤተሰቦቻቸውን ለመዘየር የሚሄዱ ወንድሞች ወላሂ ኸይር የሆነ ነገር ነው አላህ ተባረከ ወተዓላ ይቀበላችሁ ነገር ግን እዛ ሄዳችሁ በሌላ ነገር ማሳለፍ ስንቱ አለ ከቤተሰቦቼ ጋር ልደሰት ብሎ ስንቱ አለ እናት አባቴን ልዘይር ብሎ ሂዶ እናቱ ረግማው የሚመለስ ስንቱ አለ አባቴን ልዘይር ብሎ አባቱ ቂም ቋጥሮበት የሚሸኘው ስንቱ አለ አላህን እንፍራ ቤተሰቦቻችን ለማስደሰት እስከሄድን ድረስ እንጠንቀቅ እነሱን ከሚያስከፋና ከሚያስቀይም ነገር አላሁ ተባረከ ወተዓላ ይወፍቀን በዛሬው ቀን አላሁ ተባረከ ወተዓላ ቁሙ መግፉረን ለኩም ተነሱ ወንጀላችሁ ተምሮላችኋል ከሚባሉት ያርገን አላህ ወንጀላችን ይማረን አላህ ወንጀላችን ይማረን اللهم اغفر لنا اللهم اغفر لنا اللهم ارحمنا اللهم ارحمنا اللهم ارحمنا اللهم إنا نسألك الجنة وما قرب إليها من قول وعمل ونعوذ بك من النار وما قرب إليها من قول وعمل اللهم اغفر للكبير والصغير يا الله لو اللاتشن مارن الله يكربلن وانجلاتشن بستوال يا الله رحمتهن ازنتهن أسفنلن يا الله ملكامي هنا قتمن بدنيا بآخرام اللهم تبارك وتعالى سمتو كم يتكمت يا درقن والسلام عليكم ورحمة الله وبركاته